ለምን አትረጂኝ? እወድሻለሁ። ዶክተር ምንድነው? ዶክተር ምን ሆነሃል? አደይ ዛሬ ምን የቱ ጋር እንዳሉ በደንብ ትናገራለች። አንቺ ነሽ አይደል እነ ቤዛን የደበቅሻቸውና መረጃቸው? ራሷ ነች። ሌላ ማንም ሊሆን አይችልም። ይኸውልሽ ሰሚኛለሽ፣ እነ ቤዛና ዳኒ የት እንዳሉ ካልተናገርሽ ዛሬ ከዚህ መሬት ላይ በሰላም አትነሽም። እናንተ ማትረው እኔ ማን እንደሆንኩ አላወቃችሁ። እነ ቤዛ ተረዱ አልተረዱ እናንተ ምን አገባችሁ? አሁን መንገድ ላይ አታስጮም። አፍሽን ዝጋንሽ ደነስ። እነ ዳኒ የት እንዳሉ ካልተናገርሽ ዛሬ አንፋታም፣ በሰላም አንላል። እኔ ምንም ማውቀው ነገር የለም። ዳይመንድ ታውቂያለሽ። ካልተናገርሽ ከዚህ የምትሄጂ እንዳይመስልሽ። አላውቅም። ለቀቁኝ። ታውቂያለሽ። ተናገሪ። አሁን ለቀቁኝ። ተናግረሽ ብትሄጂ ነው የሚሻለሽ። ትናገሪያለሽ አትናገሪ? አደይ አትደንግጪ። እኔ እኮ ነው ማለት ትንሽ ማሳብ ታውጪ ነው። ለዛ ነው እኔ በቃ ግቢ ነው። ቆይ ምን ሆነ ነው ዶክተር? በጣም እኮ ነው ያስደነገጥከኝ። ልታወራ የምትፈልገው ነገር አለ? አዎ አደይ፣ ብዙ ሰው ስላለ እዚህ ቁጭ ብለን መናወር ይሻላል። ሻለው ስትል ነበር። ማነት? እስኪ እውነቱን ንገረኝ። ምን መሰለሽ አደይ፣ ግን አደይ በቃ ሰማንሽ ጠኝ የነበረውን ነገር ለአንቺ ነገርሻለች። ቆይ ለምንድን ነው የማትነግረኝ? ካስደነገጥከኝ ጋር ሚስጥርህን እኮ ሙሉ ለሙሉ ልታካፍለኝ ይገባል። እባክህ ንገረኝ። ምን መሰለሽ አደይ፣ እኔ እኮ ነው አልደበኩሽም። በቃ እንትን አታካብጂው፣ ኖርማል ነገር ነው። አይ እንደዛማ አይመስለኝም። ሁልጊዜ እኔ እኮ ችግር ገጥሞ ወደ አንተ ስመጣ ችግሬን ቀለል አድርጌ ነግሬኝ ነው አይደል የምመልሰው? ለምን አንተ አትነግረኝም እንዴ? ቆይ ማናት? በአንተ የተፈቀረችዋን ሴት ምን አለበት እኔም ባውቃት? ንገረኝ። አሹ እዚህ ምን ታደርጋለህ? ቆይ ለምን እዚህ ገባ? እትዬ በይው ምን ሊያስቡ እንደሚችሉ አታስብም? ቆይ ምን ሆነሃል? ሮማኔ እባክሽ አትደንግጪ። እትዬ ቤት የሉም። እዚህ ያለ ነው እኛ እንጂ ብቻ። ቢሆንም አሹ እኛ እኮ እዚህ ቤት ሰራተኞች ነን። አንተ ዘበኛ ነህ። አሹና ሮማን ብቻቸውን ቁጭ ብሎ ስለ መጽሐፍ ሲያወዱ ሳለ ሊዱዬ መታ እናንተ ሁለት ፍቅረኛ ማሞች ሆናችኋል እንዴ ቤት ውስጥ ለብቻችሁን ቁጭ ብላችሁ ብለ ስትል አሹን መለስ ብሎ ሊዱዬ እባክሽን እኛ ያላሰብነውን ነገር ምንም ነገር ማሰብ ያላወቅነውን ነገር አታስቢ፣ እኛ እኮ እንዳንቺ አይደለንም እያለ በትህትና ይመልስላታል። ሊዱ መለስ ብላ እኔማ ስናገራለሁ ዝም ብዬ እናንተ ማየት አልፈልግም እያለችም ትገኛለች። ሊዱ ማለት ነው እንግዲህ አሹም በጣም እየተለማመጣትም ይገኛል ማለት ነው። እንግዲህ ሊዱዬ ሁሉንም ነገር ለእትዬ እናገራሉ ብላ ስትል ሮማን እባክሽን ምንም ነገር እንዳትናገሪ፣ አሹ መለስ ብሎ ጸጥ ብለሽ የምትናገሪውን ነገር ሁሉንም ነገር ማሰብ አለብኝ፣ ጸጥ ብለሽ አትናገሪ እያላት ይገኛል ማለት ነው። ሊዱን እንግዲህ ቅምጥልና ኩኩሻ እኔ እኮ ለሚጣ ምን አይነት ቦታ እንዳለኝ አንቺ ታውቂያለሽ። እኔ በጣም ናፍቃኛለሽ። እንዴት አድርጌ እንደ ሁሉም ነገር እንደማስተካከል አላቀም ብላ ትላለች። ኩኩሻም ቅምጥል መለስ ብላ እኛ ሁሉንም ነገር የምናደርገው ነገር ለሷ የተቻለውን ነገር ማድረግ አለብን፣ ሁሉንም ነገር ማድረግ አለብን፣ ምንም አትጨናነቂ እያለቻትም ትገኛለች። ሁሉንም ነገር ተናግረን እሱንም ያሰብነው ነገር አለ፣ እሱንም ሁሉንም ነገር እናስተካክለዋለን እያለችም ትገኛለች። እንግዲህ ሊዱዬ እባክሽን ውጭ ወጥተሽ ለማንም ምንም ነገር እንዳትናገሪ ብላ ስትል ሮማን አሹም መለስ ብሎ አዎ ምንም ነገር እንዳትናገሪ እያለም ይገኛል ማለት ነው። ለትዬ ከተናገርሽ በጣም ይናደዳሉ ብላ ትላለች ማለት ነው። እንግዲህ አሹም የተናገርኩትን ነገር ያደረኩትን ነገር ግዴታ ማቅረብ አለብሽ እያላትም ሊዱን እየተናገረ ይገኛል ማለት ነው። ዛሬ እንግዲህ እንዴት እንደሆነ ግራ ነው የሚያጋባው።
እንግዲህ ቅምጥልና ኩኩሻና ዳይመንድና ኪንጎ አንድ ላይ ሆኖ ስለ ኩኩሻም እያወሩ ይገኛሉ ማለት ነው። ኩኩሻም ለብቻውን ሆና ኩኩሻም ከዛ እናንተ እስክስታ መቶልኝ እኔ ቪዲዮ ልቅረጻችሁ እያለች ሊዱ ስትላቸው እሺ ብሎ ትቀርጻቸዋለች ማለት ነው። ከዛ ማሚና ፍቅር ይመጣሉ። ለካስ እናንተ ቤት ውስጥ እኔ በሌለውበት ቤት ውስጥ እናንተ እየጨፈራችሁ ትገኛላችሁ ማለት ነው። እኔ እየተጨናነኩኝ እናንተ ሁሉንም ነገር እያበላሻችሁ ትገኛላችሁ አይደለ እንዴ እያለች ትገኛለች። ማዘርም እሺ ምን እየሰራችሁ ነው ብላ ስትል ማዘራችሁ መለስ ብሎ ምንም አይደለም እትዬ ዝም ብለን ቪዲዮ ልንነቅ ብለን ሩታ ሊዱዬ እያነሳችን ትገኛለች እያነሳችን ነው ብላ ትላለች። ከዛ ሮማን ደግሞ ሮጣ ወደ ክፍሏ ወደ ስራ ቦታዋ ትሄዳለች ማለት ነው። ሮማን የኩሽናውን ስራ ማን ሊሰራልሽ ነው አንቺ እዚህ ጋር ስትጨፍሪ እያለች ማዘር ሩታን ሮማንን እየተናገረቻት ነው ማለት ነው። እንግዲህ ዳይመንድም ኪንጎም እዚህ ጋር ኩኩሻ እኔ ስላንተ ምንም የሚመለከተኝ ነገር የለም እኔ እኮ ካንቺ ጋር መሆን ነው የምፈልገው እባክሽን ለምን አትረጅም እኔ ባልኖር ኖሮ ይሄኔ ተጣፊ ነበር እያላትም ዳይመንድ ለኩኩሻ እየተናገረ ኩኩሻን ሲናገራ ኩኩሻ ደግሞ አንተ ጦሽ ነገር ነክ እንዴ ለምንድነው እንደዚህ የምትሆነው እኔ ስላንተ ምን አገባኝ እያለች ትሄዳለች። አንተ ዳይመንድ እኔ አንተ ሁሉ ጊዜ እኔን ማበሳጨት ብቻ ነው እንዴ አንተ ምንም ነገር ጭንቅላት የሚባል የለም አንተ ቅል ብቻ ነክ እያለችው ሮጣ ትሄዳለች ማለት ነው። ዳይመንድ አንቺ ግን ቅል ነሽ እንዴ እውነት እያላትም ፈጣሪ ሆይ ትዕግስቱን ስጠኝ እያለም ዳይመንድ በጣም ወደ ፈጣሪው መጸለይ ጀምሯል ማለት ነው። እኔ ቆይ ምን አድርገሽ ነው እንደዚህ ተበሳጭተሽ የምትሄጂው? ትክክለኛ ስራ እኮ ነው የሰራው ቁም ነገር የለሽ ቆይሽ ምን ላድርግልሽ እያላትም በጣም ተናዷል ማለት ነው። እንግዲህ ምንም ማድረግ አልተቻለም። ዳይመንድ በቃ እኔ ምንም ነገር ለዚች ምድር ምጠቅም ሰው አይደለሁም እያለ በጣም ተናዷል ማለት ነው። እንግዲህ ማዘርም ፍቅርን ወደ ክፍልሽ ግቢ ካንቺ ጋር ገና አልጨረስኩም የጨረስኩም መስሎሽ ነው እንዴ እያለች ፍቅርን ወደ ክፍሏ ታስገባታለች። እንደዚህ በቀላሉ የሚፈርስ ነገርም የለም እያለች ትገኛለች ማዘር ማለት ነው። አንቺም ከነ ቤዛ ጋር ንግግር እንዲኖርሽም አልፈልግም ገና ብዙ ንግግር ምንናገረው ነገር አለ አሁን እኮ ሁሉንም ነገር ህይወት ምስቅልቅሉን እያወጣችሁ ነው እያለች ማዘርም ለና ሊዱም ለና ፍቅርም እየተናገረች ትገኛለች። አሹ አሁን በስነ ስርዓት ቤቱን ጠብቅ ካንተ ጋርም አልጨረስኩም ብላ ማዘር እንግዲህ ተናዳ ወደ ክፍሏም ትገባለች። ቆይ በዚህ ሳለ የልትሄጂ ነው እያላትም አስወጣኝ ባክን ብላ ስትል ቆይ በዚህ ሳለ የልትሄጂ ነው ብሏት ሊዱዬን እያገዳት ይገኛል ማለት ነው። እንግዲህ ሊዱ አሹንና ሮማን ስላየቻቸው በእነሱ ልትጠቀም እየተናገረች ትገኛለች። ሊዱ እንግዲህ ተግባባን ብላ ወጣ ሄዳለች ማለት ነው። በቃ ሂጂ ውጪ ምንም ማድረግ አልችልም እያለ አሹም ከሷ ጋር ተስማምቶ ወጣለች ማለት ነው። ዴብ እንግዲህ እዚህ ጋር አንቺ አደይ ለምንድነው ዶክተሩ ጋር የምትጠጊው? ዶክተሩ እኮ ጥሩ አይደለም ማንም ወንድ ቀና ብሎ እንዲያይሽም አልፈልግም እያለ ለአደይ ይናገራል ማለት ነው።
እንድትጠይ ወደ ዶክተሩ ጋር እንድትሄጂም አልፈልግም። ዶክተሩ ጥሩ አስተያየት አይደለም ያለው ስላንቺም ብሎ ሲላት ዴብ ምን አይነት ንግግር ነው የምትናገረው? በአንዴ እኮ ፊት ሁሉ ተቀያይረዋል ብላ ትለዋለች። ያን ሁሉን ሳለ ምንድነው ምሳሌው? መኪና ውስጥ ምንም ነገር ማስተባበል አልፈልግም፣ እውነታውን ተናገሪ እያላት ይገኛል። ከዛ አደይም ለራሱ ዶክተሩ በጣም ትልቅ ችግር ውስጥ ነው ያለው። አንተ ምንድነው እንደዚህ አይነት የምትናገረው? እባክህን ተረዳው። ለራሱ ብዙ ችግር ውስጥ ገብቷል። እባክህን እነግርሃለሁኝ፣ ይኸውልህ ልንገርህ ዶክተር በአንድ ሴት ላይ በጣም እየተጨነቀ ይገኛል እያለች ትላለች። ዶክተር እንግዲህ አደይ ስለ ራሷ መሆኑን አላወቀችም ወይም አውቃን ሊሆን ይችላል። ለዴብ እንዲህ ለማስተባበል ልትናገር ትችላለች። ነገር ግን ዴብ ምንድን ነው የምትይው? እሷ ማናት? ልጅቷ ግን እጮኛ አላት፣ እንደ ጓደኛ ነው የምታየው እሱን እያለችው ትገኛል። ዶክተር ቆይ ስለ እህቴ ምን አገባው? አንድች ነገር እህቴ ጋር ቢጠጋ ነገር ግን ከኔ